እያዩ ፈንገስ ፌስታሌን የተሰኘው የአንድ ሰው የሙሉ ጊዜ ቲያትር ዓለም አቀፍ ጉዞ ለማድረግ እያሟሟቀ ነው። ከ20 በላይ ራሳቸውን የቻሉ ከ20 እስከ 30 ደቂቃ የሚፈጁ ስራዎች በእያዩ ቀርበዋል። ከነዚህ መካከል ትንሽ ቅንጫቢና የእያዩ አንደኛ ዓመት ሲከበር ከተሰራው የ40 ደቂቃ ስራ ውስጥ ግማሹን ጋብዘናችኋል። እያዩ ፈንገስ ፌስታሌን ቲያትር አዲስ ታሪክ ይዞ በቅርቡ በተለያዩ የዓለማችን ሀገሮች ይቀርባል። እስክንገናኝ በዚህ አዝግሙ። አዙልለታ አሰሙኝም አንተ ሁለተኛ እንደዚህ አትል እንዳትላላኩ አንተ ለማራዳት ነካካኝ አይባልም። አለመስማት ውስጥ የሚገርም መስማት አለ ብያለሁ። አንድ ጥያቄ ጠይቅ። ያለ አባራሪ መሸሽ ይቻላል? አይቻልም። እዚህ አይሰሙም የምትላቸው የሚሸሹት ማንን መሰለህ? መስማትም አይፈልጉትን ደግሞ ያውቁታል። ስለዚህ ጆሮአቸውን ቢደፍኑ ይሰሙታል፣ አይናቸውን ቢጨፍኑ ያዩታል። ወይ ዘውዱ ወይኔ ዘውዱ ብዬ በቃሌ ያስኩት ጸሎት ይጥፋል። እስየው ምን ብሎ ጥሩ ነው? ያው እንደፈራሁት ያለ ባዳቆን የሰረቁት ሮስንሶ ማን ያዙ አሎት ዳል ምን ሆነሻል ውዴ? በቃሌ እኮ ነው ያልኩት። በቃ በምን ይሁን በምን አያዙ አልኩት። አያዙ እሺ ውዴ እውነትሽን ነው። ሁለተኛ አሊዝም አሉ ነበር። ይሰማል አይደል አለቃ? መምሬና ሚስታቸው እውነታቸውን ነው። ሌባውን መያዝ ሲያቅትህ ያለ ብቸኛ አማራጭ ንብረት አለመያዝ። ፍርሃት እውቀት ሆኗል እዚህ ሀገር ላይ። እውቀትም ፍርሃት። አዋቂው በጊዜ እየገባ የፍርሃት ቁጡ ላይ ሰፍሯል። ደፋር ህፃናት ጎዳናውን ሞልተውታል። ደፋር ህፃናት ፈሪ አዋቂዎቹን እያስተዳደሩ ነው። እዚህ ሀገር ላይ ድፍረትን የሚያክል የሚያዋጣ ቢዝነስ ዋናው ድፍረት። መዲናይቱ አዲስ አበባ ፎቅ ራስ ሆናለች። በፎቁ ባለቤቶች ልክ ነው የምታስብልን። የመንገድን ቀለጥ ማስቀመጥ መስሎነዋል። ከራስ ሀሳብ ጋር የተነጋገርክ መጓዝ ዘበት ሆኗል። የምታስበውን፣ የምትሰማውን፣ የምታየውን የሚመርጡልን እነሱ ናቸው። ጠዋት በሰራ በረጠ እርከው መሬት ከሰዓት ታጥሮ ማታ ቁፋሮ ይጀመራል። ፎቅ ማብቀል የተራሰው ስራ ሆኗል። ፎቅ እንደ ሸምበቆ በየዕለቱ ተመዞልህ ያድራል። እንደ ከካምበግ ፎቅ እየታከክ ታልፋለህ። እንደ ደመኛ ከሚያይህ ፎቅ ጋር ትከሻ ለትከሻ እየተጋፋ ትሄዳለህ። ደግሞ አንዳንዶቹ ፎቆች ዲዛይን የባለቤቶቹን ማንነትና ምንነት የሚተነትን ይመስላል። ግራ የገባው ዲዛይን ታያለህ። በእርግጠኝነት እሱን ባለቤትየውን ብትከታተለው ግራ እንደገባው። ፓርኪንጉን ሲኔማ ቤት ሲያደርግ፣ ፋርማሲውን ቡና ቤት ሲያደርግ ታገኘዋለህ። አንዳንዶቹ ፎቆች ደግሞ ዘመም ብለው ታየዋል። እነዚህኞቹ የባለቤቱን ነገ ከነገ ወዲያ መውደቅ አይቀሬነት። በዛ ላይ የማስጠንቀቂያቸው ብዛት መቆም ክልክል ነው፣ ለእግረኛ ብቻ ያልተፈቀደ፣ ለፎቁ ተጠቃሚዎች ብቻ ምርጥሴ ቅብርጥሴ እያሉ የሀገር ዛቻና ማስፈራሪያ የለጠፉባ። ፎቅ አቁሞ መቆም ክልክል ነው። ከዛ ደግሞ ባንኮቹ ይመጡልሃል። ያበደሩትን እጅ በእጅ ለመቀበል ስር የሌለው ፎቅ ላይ ቅርንጫፍ ይከፍታል።
አንገትሽን በጃዴ ልለፈው ሁሉም የግል ሆኗል ምኑን ልደገፈው ጋሽ ቆፍጣና ለይልኝ ያሉ እኮ የትኛው ነው ይለኝልኝ አሉኛ ጋሽ ለማጡቴ ጋሽ ቆፍጣናው ጋር እኮ ስሞታ ልከውኝ እጄ ሽል ለበሰ ብለው ቦርሳ አንጠለጠለ ብለው ጫማ አስጠረገ ብለው ለሽምግልና አጩኝ እንደተለመደው በቦርቃቃው ህዝቤ ላይ እየሳቅኩ ደርሼላቸው መጣሁ እችን ለበሰ ብለው በአንድ ጀንበር ከታሚነት ወደ አሚነት ተሸጋገሩ እድሜ ለጨርቄ በሰከንድ የማዕረግ ማሻሻ አደረግኩኝ ከሁከት ፈጣሪነት ወደ ሁከት አስወጋጅነት ከፋል ለነገሩ የዘንድሮ ልብስ ለሁለቱም ያገለግላል በአንድ መለያ መስረቅም መያዝም ትችላለህ የሚግታናሽ ወንድም ሌባው በቀደም ማታ የሰረቀውን ያካፈላቸው ፖሊሶች ጠዋት ሌባ ብለው ቢይዙት አረ ምን ነው ሳጅን ልብስህን እንኳን ብትቀይረው አሉ ጋሽ ቆፍጣናው ጋር ለስሞታ ተላኩኝ ጋሽ ቆፍጣናው ደረጃ አንድ ሙጢ እኮ ናቸው ቆይ ኧረ እንደው ምን ብሎ ሰደበኝ አለ አሉ ሰኞ ዕለት በግ ትናንትና ማታ ደግሞ ቀበሮ አለኝ ብዬ ሳልጨርስ በሳቃቸው አቋረጡኝ እንደው ቆፍጣናው ይሙት በል እንደዚህ ብሎ ላንተ ከሰሰኝ ዘውድዬ ትሙት ስላቸው በል እንግዲህ እንደምትልልኝ እኔም ለመስደብ እንዲመቸኝ እሱም ለስሞታው እንዲመቸው ማንነቱን ይለይልኝ በግ ነው ወይስ ቀበሮ ሰው እንዴት በግም ቀበሮም ተባልኩ ብሎ ክስ ያቀርባል ይኸውልህ እያዩ አሉ ጋሽ ቆፍጣናው አንዱ ማታ ስገባ ጅቦች አስቸገሩኝ እባክዎ የሚታሰር ነገር ካለ ብሎ ጠንቋይ ጋር ይሄዳል ጠንቋዩ ምስኪ ጅቦቹን በቋንቋቸው እናናግራቸውና መፍትሄ እንፈልጋለን ከሳምንት በኋላ ምሳችንን ይዘና ይሉታል ከሳምንት በኋላ ሲሄድ ጠንቋዩ ምን ቢለው ጥሩ ነው ጅቦቹን በቋንቋቸው አናግረናቸው ነበር መልስ ሰጥተዋል እሺ ጌታዬ ምን አሉ ከአህያ ጋር እየተመሳሰለብን ነው ጌታው ጅቦቹን ከመክሰስ በፊት የአህያ መልህን ተው ሰው እንዴት በግምነ ቀበሮምነ ሲባል አቤት ይላል እውነታቸውን ነው ጋሽ ቆፍጣናው ፈንገሱ እኮ ነው የባቡንም ቆዳ የርግቡንም ላባ የኔ ነው ማለት ደስ ይለናል ከጅቡም ከአህያውም ድግስ ዝንጥ ብለን ስንቀርብ ትንሽ እፍረት አይሰማን ገዳይ ሲባል አቤት ሟችም ሲባል አቤት ፈንገሱ አደገኛ ነው አጥሩን አፈራርሶታል ድንበሩን አፈራርሶታል ሰው ጠቡም እርቁም ለቅሶም ዘፈሩም አላምርብን ያለው ለዚህ ነው ሰው ራሱ ደውሎ ራሱ ሊያነሳ ይፈልጋል ሰፊውን ህዝብ ሰበሰበና
የሆነች በትር እያሳየ ሙሴ ይባላለሁ፣ እግዚአብሔር ነው እችን በትር የሰጠኝ፣ ባህሩን አሻግረ ላካቸው ተብያለሁ። አንዱ ከተሰብሳቢዎቹ መካከል ተነሳ። እችን በትር እግዚአብሔር የሰጠኝ ስትል ሰማሁ ልበል? አዎ። ውሸታ! መቼ ነው የሰጠው? ወክልና እዚህ ድረስ ሆኗል። ድፍረት ብሔራዊ ቋንቋ ሊሆን ልምምዱን ጨርሷል። ሙሴም ነኝ እግዚአብሔርም ነኝ የማለት ፈንገስ በየአደባባዩ ፈልቷል። የትዬ አክሊለ ጨዋታ ሙሉ ለሙሉ ቅኝቱን ቀይሮ ነበረ። ያዩ ይህን ሰውዬ ምከርልኝ፣ ሳትሄድ በፊት ንገርልኝ፣ ከሁሉም ጋር ተለካክፎ መሞቱ ነው። ያው ትላንትና ህዝብ በተሰበሰበበት ይህን ሰውዬ ተናግሮ በስጋት ማለቄም እንቅልፍም አልወሰደኝ። ጊዜ የሰጠው ወንጭፍ ዳመና ያወርዳል። ከባለ ጊዜ ጦር እንዲጠብቀኝ ስጸልይ ነው የኖርኩት። ይህን ሰውዬ ንገርልኝ፣ ያስጠንቅቅልኝ ብለው በጨነቀው ድምፅ ወደ ጓዳቸው ገቡ። ጋሽ ቆፍጣን ምን ብለውት ነው? ጋሽ ቆፍጣን ነው አልኳቸው። ኧረ እባክህ ዝም ብላ ነው። አይ ኤርሶን ነገር መች አጣሁት? ይሄኔ ባሽሙር ልጠውት ነው። አይ ትላንትና ስብሰባ ብሎ ጠራል። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኝ አለ። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያዥጎደጉድ ዋለ። ጥያቄው ሲያዥጎደጉድ ይጽፋል። አጻጻፉን ብታየው እኮ መልሱን የሚያውቀው ይመስላል። ይጽፋል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመረ። ጥያቄ እዚህ መልስ እዛ፣ ጥያቄ እዚህ መልስ እዛ። እንደው ዝብዝብ ሲልብኝ አይ ይሄን ሰውዬ ላድነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰጥተን ጥያቄ ጠየቅን አይደል አልኩት። አዎ አለ። ልክ መልስ የመለሰ ይመስል ላቡን እየጠረገ ይኸውልህ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። አዳራሹ በሳቅ አወካሉ። ጋሽ ቆፍጣን ነው። በቃ ይሄን ብቻ ነው ያልኩት አሉኝ። እውነታቸውን ነው። ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል። ጋሽ ቆፍጣናውስ እንዲህ ተረቡንም አሽሙሩንም ተክነውታል። ለቅሶውን በሳቅ እያለሰለሱ ይኖሩታል። ስንጥር ለወረወረባቸው ጦር እየመለሱ ይመክቱታል። የኔንስ ምን ልበለው? የኔንስ ምን ስም ልስጠው? እችን ለበስክ ብሎ ለዳኝነት መመረጥ ዋጋው ስንት ነው? ዘውድዬ ትሙት እየሸሹ መታገል አያዝናናኝ። ሰበብ አምላኬ አይደለሁም። ከራስ ጋር ድለላም ተመችቶኝ አያውቅም። መልከ ጥፉነቴን በርካሿ መስታወቴ ማሳበብ አልፈልግም። የፊቴን አመዳምነት በተመልካቹ አይን ማሳበብ አልፈልግም። ዘውድዬ እኔን ሳኝ ሰው ለምን በጨርቅ ያምናል የሚል ተራ ሙግት ከዓለም ጋር መግጠም አልፈልግም። በነበረኝ ሰዓት ተሻምቼ አክብሬ የገዛሁትን ጨርቅ በሌለኝ ጊዜ ማራከስ ቅሽምና ውስጥ አልገባም። በፕራዮሪቲ ግን አምናለሁ። ፕራዮሪቲ የእውቀት ሌላ ትርጉምና ፍቺ የለውም። ኦርደር ኦፍ ኢምፖርታንስ የእውቀት የመጨረሻው ጫፍ ፕራዮሪታይዜሽን፣ ፍላጎቶችን ማበላለጥ፣
ጥያቄዎችህን ቅደም ተከተል ማስያዝ በመትፈልገውና በማትፈልገው በሚያስፈልግ ነገር መካከል ድንበር የማስመር ጥበብ ነው ፕራዮራይታይዜሽን አለዛ መስጠትም መቀበልም ትርጉም አልባ ይሆናል ሳይጠሩት ሄዶ ሳይጠሩት መጣ እንኳን የሚያኖር የሚገላጣ ነገብየው ዛሬ ደረሰ የኔስ እግዚአብሔር ከሰይጣን ባሰ ለዝች አሉ ሽማግሌው ይህ ታሪክ በቅርቡ ነው በሰፊው ኢትዮጵያ ገጽ ላይ ተጻፈው ከስራ ይልቅ ለደሞዝ ከፍተኛ በጀት ከሚመድቡ ድርጅቶች አንዱ ነው ያው የፈረደበት በጀት መዝጊያ ሲመጣ እንደተለመደው ኮንፈረንስ አለና ከቀበሌ ከወረዳ ከዞን ከክልል ከፌደራል እያለ ደሞዝ በሚያስንቅ ውሎ አበል ለ3 ቀን ህዝቡን ሰበሰበ የሴት ልጅ ግርዛት ጉዳቶች የሚል ባነር በእንግሊዘኛም በአማርኛም ተለጠፈ ዶኖሮች ባለስልጣናት ተሰብስበው ለ3 ቀናት ሲበላ ሲጠጣ ተከረመ በስተመጨረሻ የጉባኤው መዝጊያ ጊዜ ሪፍሌክሽን አሉና ህዝቡን አስተያየት እንዲሰጥ ጠየቁት ሁሉም እየተነሳ የጉባኤው ቅድስና እየተናገረ ተቀመጠ ነገሩ የመጣው በስተመጨረሻ ነው ከአገር ሽማግሌዎች ለአንዱ ማይክሮፎን ተሰጠ በመርቃት እንዲዘጉ ጉባኤውን ብሽቀትና ንቀት በተቀላቀለበት አንደበት በእውነት ከአዲስ አበባ ድረስ ይህን ሁሉ መኪና ያንጋጉ ቃላቱ ተናነቋቸው ውሃ ስንጠይቅ አልነበራችሁ የከብቶች መድኃኒት ስንጠይቅ አላየናችሁ የልጆች ትምህርት ቤት ስንል አልነበራችሁ ለዚች ለምታክል ነገር 3 ቀን ሙሉ ስለዚህች ለማውራት 3 ቀን ሙሉ እኛ አባት ስለ ግርዛት አናውራ ወይም ማውራት የለብንም አላሉ የሚወራበትን ጊዜ ነው የጠየቁት ስለ ፕራዮሪቲ ነው ያወሩት መቼ ከየት ቀጥሎ እናውራ ነው ያሉት ፓሬንትስ በርግጥ የቅደም ተከተል ጉዳይ አንጻራዊ መሆኑ ጠፍቶኝ አይደለም አንጻራዊነቱን ሁሉ ጊዜ እንደ ምክንያት ማቅረብ ግን የፈሪ በር ይሆናል እውነት ነው የኔ አንደኛ አንተ ጋር መጨረሻ ይሆናል እኔ ጎደለብኝ አንተ ሞልቶልህ ሊሆን ይችላል ይህንን ግን ሁሉ ጊዜ እንደ ምክንያት ማቅረብ የፈሪ ጋሻ ማውረድ ነው common ground የሚባል ትልቅ ሐቅ አለ አንተ እኔ ለመባባል common ground ያስፈልገናል ልዩነትን ለማጥፋት ሳይሆን ከነ ልዩነታችን አብረን ለመኖር ገዢ መሬት ያስፈልገናል ተለያይተናልም ለመባባል እሱ ላይ ሆነን መሆን አለበት ይህንን ሐቅ መካድ ለማንም አልተፈቀደም ሰው ሆነን የተፈጠርን ቀን ከሐቁ ጋር ተሳስረናል የኔና አንተ ኮመን ግራውንድ ሰውነት ይባላል ህግ የምናወጣውም ህግ የምንሽረውም እሱ ላይ ቆመን ነው ክፋት ደግነት ትክክል ስተት ተበዳይ በዳይ የምንባባለውም እሱ ላይ ቆመን ወደድንም ጠላን ከሳንም ወፈርንም ሁላችንም ሰው በሚባል ቁና እኩል ተሰፍረናል መበላለጡ የመጣው ከዚያ በኋላ ስለዚህ እሱ ላይ ቆመን እናውራ በየትኛውም የሰው ገበያ መነጽር ከአይን በላይ ዋጋ ኖሮት አያውቅም
ቆዳችን የተሰራው ከልብሳችን በፊት ነው። ጭንቅላት ኮፍያን ይበልጠዋል። ጫማ የተሰራው ከእግር በኋላ ነው። ታዲያ ይሄ የተራ ቅደም ተከተል እውነት ስለምን አጣላል እኮ? እንዴት ከዓይናችን መነጽራችን አስጨነቀን እኮ? በምን ዓይን ጨርቃችን ከቆዳችን በልጦ ታየ? እኔ እያዩ ማንንም ዓይን አልለመንኩም። ለሰከንድም ቢሆን መነጽራችሁን አውልቃችሁ ተመልከቱኝ ነው ያልኩት። መነጽር እንጂ ውበት ቆሽሾ አያውቅም። የዚህን ሀገር ውበት ያረገፈው ዓይን አይደለም መነጽር። በማይረቡ መነጽሮች ምክንያት በርካታ ውበቶች ተበላሽተዋል። መልስ መመለስ ምናምን መፍትሄ መፈለግ ምናምን እኮ ሌላ ጉዳይ ነው። መጀመሪያ ጥያቄው ይግባ። ዋናው ጥያቄው ነው፣ ሌላ ነገር አይደለም። ጥያቄው ካልገባ መልስ እንደዚህ ሊሆን ይችላል። አንዷ መምህርት አንዱን ተማሪዎች ፊት ያሳጣች መስሏት የማስመሪያዋን ጫፍ ይዛ በአንደኛው ጫፍ ወደ ተማሪው እየጠቆመች ተማሪዎች በማስመሪያው ጫፍ ላይ የሚታየው ደደብ ነው አይደለም? ተማሪዎቹ በሙሉ በአንድ ድምፅ በየትኛው ጫፍ? መልሱን ተይው፣ ጥያቄው ከገባሽ ይበቃል ይል ነበር ቲቸር ገዝሙ። እዚህ ሰፈር ጥያቄ የማጋነን ፈንገስ እንደ ጉድ ገብቷል። ጥያቄ ያጋንናሉ። ጥያቄ ማጋነን ደግሞ መልስ ያቀጭጫል። ሁሏም ግነቷ ውስጥ ተደብቃ መልሷን ያገኘችው ይመስል ትደሰታለች። ዳብሱኝ ስትል እጅ ቆርጣችሁ ስጡኝ አለ ትባላል። እሽሩሩ በሉኝ ስትል አልጋ ተመኘ ትባላል። በረንዳ ስትጠይቅ እልፍኝ ደፈረ ይሉሃል። ለዚህ እኮ ነው ወድቆ መነሳት ብርቅ የሆነው። መውደቅ ተራ ነገር፣ መነሳት ግን ከባድ የሆነው ለዚህ ነው ያጎነበሰ ቀንቶ የማያውቀው እምባ መፍሰስ ከጀመረ የማይቆመው በዚህ ምክንያት ነው። ተረብሾ የጮኸ ሁሉ ረባሽ ይባላል። ከወደክባት ደቂቃ ጀምሮ እንደ ጠጠር ትቆጠራለህ። ግራ ገብቶት የቆመ ሁሉ ልክ እንደ ባንዳ ሐውልት ይቆጠራል። ወጪ ወራጁ ይሸናበታል። ሳት ብሎ አቅጣጫ የጠየቀው ሁሉ መንገድ የሌለው ይባላል። ሁሉም በየበሩ ላይ ለመሸበት ማደሪያ የለም የሚል ማሳሰቢያ ለጥፏል። ላለማየት የማለ ብዙ ነው፣ ላለመስማት የፈረመ ብዙ ነው። ጩኸትን በኤርፎናቸው ሊያፍኑት ይፈልጋሉ። ያንተን ማቀርቀር ሞባይሉ ላይ ቀርቅሮችን ላይ ይልሃል። መነጋገር ስተት ሆኗል። ምነው ጠፋህ፣ ምነው ከሳህ፣ ምነው ጠቆርክ መባባል ነውር ሆኗል። ውርጭና ውሃጥም ከሰነጣጠቀው ከንፈርና ፊትህ ይልቅ የሞባይል መሰንጠቅ ብዙ ጠያቂ አለ። ምክንያቱም እኔ ሰው ነኝ፣ ውሻ አይደለሁም። በምላሴ ቁስሌን ብቻ ልሼ እፎይ ብዬ እንድተኛ አልተፈቀደልኝም። ምክንያቱም እኔ ሰው ነኝ፣ አህያ አይደለሁም። ቁስሌ ላይ ዳውላ እያስጫንኩ ብቻ
እንድኖር እፎይ ብዬ እንዳድር አልተፈቀደልኝም። ምክንያቱም እኔ ሰው ቁስል የሚወጣው ልቤ ላይ ነው። ከቁስሌ ይልቅ ጠባሳዬ ያመኛል። አልኮል ፍለጋ አይደለም ከቤቴ የወጣሁት። ፋሻ ፍለጋ አይደለም ከቤቴ የወጣሁት። ቫዝሊን ፍለጋ አይደለም ከቤቴ የወጣሁት። ጎሎብኝ አይደለም ከቤቴ የወጣሁት። ኪሴ ስለጎደለ ብቻ አይደለም ከቤቴ የወጣሁት። የኔ በሽታ ድንጋጤ ነው፣ ፈርቼ ነው፣ ደንግጬ ነው፣ ከፍቶኝ ነው፣ አኩርፌ ነው፣ ተጠራጥሬ ነው፣ ግራ ገብቶኝ ነው። የኔ ችግር ኪኒን አይደለም ሐኪም ነው። የኔ በሽታ በመርፌ ብቻ አይድንም በሐኪም እንጂ። ሐኪም ሞቶብኝ ነው የተንከራተትኩት።